is here. Abasha, King is here. Guys, what did I say? Then you know, live lane number. Live lane number. Johnny, bro. I'm not going to Shallow, please. I'm not going to Shallow. Minimum funding, this is peso. Minimum funding, what? اللي بنلبسها شو اللي بنلبسها شو Ini fighter Wayne Robin, Wayne.
እሺ እንቀጥል። ሌላው እንግዲህ በዚህ ፋይት የምንጠብቀው ኢድሪስ ደብል ታፕ ፎሎ እያደረጋችሁ ሰዎች ፎሎ እያደረጋችሁ ፎሎ እያደረጋችሁ ፎሎ እያደረጋችሁ ፎሎ እያደረጋችሁ ሰዎች ሌላው የኢድሪስ ተፋላሚ ፎሎ እያደረጋችሁ ደብል ታፕ አድርጉ። ቦይካ ፎሎ እያደረጋችሁ ሰዎች ፎሎ እያደረጋችሁ ናይስ ፌስ ኦፍ ምን ምልክት አንፈቅድም። ፌስ ኦፍ መታየት ፎሎ እያደረጋችሁ ሰዎች ደብል ታፕ አድርጉ። ፎሎ እያደረጋችሁ ቀጣይ ፋይተሩ ከውጭ ሆኖ ይደርሰዋል ብለን እናስባለን። ረቢቅ ሳኒ ረቢቅ ወደ መድረክ ረቢቅ ከ68 እስከ 70 ኪሎ ግራም ናይስ። እንግዲህ ማስተር ኩሩና የስካይ ደጋፊ የነበርክ ልጅ ነውና ፌስቡክ አድርገኝ ማለት ኦምሳ የታለ? ኦምሳ የእሱ ደጋፊ ነህ? እስቲ ኦምሳ ፊት ለፊት የሚገናኙበት ስነ ስርዓት ይቀጥላል። ኤምፔሳ፣ አባይ ቲቪ፣ ጎፈሬና ኩሪፍቱ ሪዞርት እንዲሁም ኤር ኦርቢት ኤሌክትሮኒክስ የዚህ ፕሮግራም ስፖንሰሮች ናቸው። ኢቲኤፍሲ ከሸጋ ኢቨንት፣ ከአድዋ መታሰቢያ ሙዚየም፣ ከአዲስ አበባ ወጣቶችና ስፖርት ቢሮ፣ ከአዲስ አበባ ኢንቴግሬትድ ማርሻል አርት ፌዴሬሽን፣ ከአዲስ አበባ ቦክስ ፌዴሬሽን እና ከኢትዮጵያ ቦክስ ፌዴሬሽን ጋር በጋራ የሚያዘጋጁት ልዩ የመግለጫ ስነ ስርዓት እንዲህ ባለ መልኩ ደብል ታፕ እያደረጋችሁ ሰዎች ደብል ታፕ አድርጉ። ፎሎ አድርጉ። ተይናኩት የጸጥታ ኃላፊዎችን እንፈልጋለን። ሁለት ማንን የመደብኩልኝ እዚህ መድረክ ላይ እዛ ጋር ጋርዶች እዛም ጋር ሁሉ እሺ። እዛም ጋር እዚህም ጋር አንድ ሰው እዚህ ደብል ታፕ አድርጉ ሰዎች ደብል ታፕ አድርጉ። እዛ ፎሎ እያደረጋችሁ ተይናኩት። ያው እዚህ ላይ እሺ እንግዲህ እዚህ ውድድር ላይ ብርቅዬዎቻችን እንስት ፋይተሮች ዛሃራ ወደዚህ
በ54 ኪሎ ግራም ነው ፋይት የሚያደርጉት። ዛሃራ በሞራል ሸኙልኝ። ዛሃራ ዛሃራ ከአብስራ ጋር በ54 ኪሎ ግራም ብቻ ፍርሃት ማን ላይ ነው የሚነበረው? ቴንክ ዩ እናመሰግናለን። ቴንክ ዩ እናመሰግናለን። አደራ ፋይተሮችን እየፈተሻችሁ ወደዚህ ዳግም ጸጥታ ኃላፊዎች እየፈተሻችሁ ምንም እንዳያለ። እሺ ቀጣይ በ48 ኪሎ ግራም የኢቲኤፍሲ 01 ሻምፒዮን ሱራፌል በ54 ኪሎ ግራም ሱራፌል ቼሪ ሱራፌል ሹራ እንግዲህ ይህንንም ታይትል አስጠብቃለሁ ብሎ የሚያስ ናይስ ደሳለኝ 54 ኪሎ ግራም ቦክስ የቼሪ ታይትሉን ለመንጠቅ ይፋለማል። ባለፈው ላይ እንግዲህ አይታችኋል የተፈጠረውን ውዝግብ የተፈጠረውን ግርግር ተመልክታችኋል። ዛሬ እንግዲህ ከዛ መድረክ በኋላ ዛሬ ፊት ለፊት ለመጀመሪያ ጊዜ ነው የሚገናኙት። እስቲ ስታንሳችሁን አሳዩ። የምትፈልጉትን ነገር ለካሜራ ናይስ። ሁለታችሁም ወደፊት መውጣት፣ ለፊት ለፊት መተያየት። ፌስ ኦፍ አድርጉ። ደብል ታፕ አድርጉ ሰዎች። ናይስ። እናመሰግናለን። ቴንክ ዩ ቴንክ ዩ። ቀጣይ በቦክስ በ63.5 ኬጂ ሃይማኖት አይሰን ደብል ታፕ አድርጉ ሰዎች። ደብል ታፕ አድርጉ። ፎሎ እያደረጋችሁ አብሪሽ እየገባነው ደብል ታፕ አድርጉ ሰዎች። ፎሎ እያደረጋችሁ አብርሃም ሁለታችሁም ስታንሳችሁ ለካሜራ ፎሎ እያደረጋችሁ ሰዎች። ደብል ታፕ አድርጉ። ፎሎ እያደረጋችሁ ናይስ። ለፊት መተያየት አይን ላይ ይታያል ይባላል። እናመሰግናለን። ቴንኪው ሰዎች። ደብል ታፕ ፎሎ እያደረጋችሁ ሌላው የከፋው በፊት ጆኒ እየገባነው ና ሌላው የሰሜኑ አንበሳ የሚለው ሮቤል ምን ይዞ መጥቷል? አደራ
ደብል ታፕ ሰዎች ላይ ደብል ታፕ ፎሎ እያደረጋችሁ ሰዎች ፎሎ እያደረጋችሁ ሁለታችሁ ወደ ተመልካች ስታንሳችሁን ማሳየት ትንሽ ወደፊት ወጣ ስታንሳችሁን ማሳየት